ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ጧት ላይ ገብቼ ነበረ። ጧት ላይ አይደለም ከ6 ሰዓት በፊት ገብቼ ነበረ። ለማንኛውም አልተመቸኝም፣ ለዛ ነው የወጣሁት። ያው ቪዲዮ ብሰራላችሁ ይሻላል፣ ብዙም ደግሞ ስለሌለ ለዛ ብዬ ነው የመጣሁት እና በውስጥ በኢንስታግራም በዛ ብርቱካን መኮንን ብላችሁ ማግኘት ትችላላችሁ። ያገኙኝም ልጆች ነበሩ እና ለነሱ መልስ እንዲሆን ብዬ ነው። ብዙ ጥያቄ ጠይቀውኛል። እናት ከመሆን አንፃር ምን ነው የምትጠቀሚው፣ ለልጆች ምን እንደምታደርጊው እንዲህ ቢሆን ምናምን ብለው ይጠየቁኛሉ። ከዛ አንዱን ነው ዛሬ የምነግራችሁ ማለት ነው። በተረፈ ሰብስክራይብ ላደረጋችሁ፣ አዲስ ለመጣችሁት እንኳን ደህና መጣችሁ። ላለው የሀገሬ ልጆች ተባረኩልኝ። በጣም ነው የማመሰግነው። ፀጉሬን ቀለም ተቀባሁት። ይሄው ላሳያችሁ። ይሄው ደስ የሚል ቼሪ ሬድ የሚባል ነው ተቀባሁት ጠዋት። ይሄ ላይቭ ላይ ቀደም ይሄንን ሰራሁት እናንተ ጋር ይሄ ማለት ነው። ይሄኛውን ፈትቼ ባለፈው የተጠቀምኩት ፕሮዳክት አለ አልነገርኳችሁም። ቀለሙ ያሳያችኋለሁ ምን አይነት ቀለም እንደተቀባው እና በጣም ቆንጆ ሆኖ አገኘሁት። እዛ አስጠይቃቸው ልገዛ ሲሄድ ነገሩኝ ቆንጆ ፕሮዳክት እንደሆነና ለምን እኔ የተጠቀምኩትን ላላሳያችሁም ብዬ። በጣም የሚለይ ነው ወዙ ይውላችሁ፣ በጣም ደስ ይላል እና ቀለሙ እስከዚህ ነው የያዘው። ግን ሞር እንዲይዝ አደርገዋለሁ ከጊዜ በኋላ እየወጣ እዚህ ላይ ቀለም ሲኖረው ደስ አይለኝም። አይደል ነው ለምን እንደሆነ አላውቅም። ግን ሞር እየወጣ ሲመጣ መሳስለዋለሁ ብዬ አስባለሁ። ምክንያቱም ጭንቅላቴ አልቻለውም የቀለሙን እንትን ማለት ነው። እና ብዙ ፀጉር ለሌላችሁ አታድርጉ። ቀለም ጥሩ አይደለም፣ ይቀንሰዋል ብዛቱን። አልመክራችሁም። ብዙ እንትን ለሌላችሁ ብዙ ፀጉር ማለት ፀጉራችሁ በተለይ የረገፈ ከሆነ ብዛቱ እየቀነሰ ከሆነ አልመክራችሁም፣ በጣም አልመክራችሁም። ቀለሙ ይሄ ነው በቢዩቲፉል ባለፈው በብላክ አሳይቻችኋለሁ። ቀለሙ ይሄ ነው። ኬዝ የምትፈልጉ ካላችሁ ብዬ ነው። ይሄውና ቀለሙ በእርግጠኝነት 4R ነው የሚለው 5 ማድረግ ትችላላችሁ ማለት ነው። ዴቨሎፐሩ ደግሞ ላሳያችሁ። ዴቨሎፐሩ እንትን ያደረኩት አይላችሁ በ30 ማለት ነው። ዴቨሎፐሩ 30 ቮሊዩም ቆንጆ ነው የሚያደርገው በሁለቱ። ግን ሙሉን ለማድረግ እኔ ካልሆነልኝ ሙሉን ለማድረግ ሳሎን ሄጄ አሳያችኋለሁ ማለት ነው። አሁን ግን ቢዚ ስለሆንኩ አይ ዶንት ቲንክ ፀጉሬ ላይ ጊዜ ማጠፋ አይመስለኝም እና በእንትን ታጠብኩትና በዚህ በሮሊያል ምክንያቱም ቀለም ሲኖር ፀጉራችን ላይ የቀለም ነው መሆን ያለበት። በዚህ ሎሪያል ታጠብኩትና በጣም አሪፍ አደረገው። ይሄ በዚህ ታጥቤ ከዛ ማስኩ ደግሞ ይሄን ተጠቀምኩ። እናንተ ከፈለጋችሁ ሙሉ ማድረግ ትችላላችሁ። እንደዚህም አይነት ሙሉን አለ የሻምፖ የኮንዲሽነር አብሮት። የሷስ በጣም ቆንጆ ነው። ሪኮማንድ አደረገችኝ ልጅቷ። ስሞክረው ማይ ጋድ እኔ እንደውም ሚስ አድርገዋለሁ አልኩኝ። እስካሁን ድረስ ሚስ አድርገዋለሁ። ሌላ የሞከርኩት ነበረ በራሴው ማለት ነው። እነሱ ናቸው እዛ ሪኮማንድ የሚያደርጓችሁ። ካናዳ ውስጥ የትም ቢዩቲ ሾፕ ስትሄዱ ምን እንደምትፈልጊው ይሏቸዋል። እንደዚህ ነው የምፈልገው ስትሉ ኦኬ ምናልባት ይሄ ሊሆን ይችላል ሞክሩት ምናምን ይላሉና ሪኮማንድ ያደርጋሉ። በተለይ እንደኛ አይነት ብላክ የሆኑ እናቶች ወይ ልጆች ሲሄዱ የሚጠቀሙትን ፕሮዳክት ያያሉና ኦኬ እነሱ ይጠቀሙታል ብለው ስለሚያስቡ ነው። ይሄኛው ግን ነጯ ራሷ በጣም የምወደው ነው። ቀለም አላት እና ፀጉሯ ላይ በጣም የምወደው ነው። ሞክሬዋለችና ይሄ ዲፕ ሞይስቸራይዝ ሄር ማስክ ይላል። አቮካዶ አርጋን ኤንድ ሞኖ ኦይል ነው የሚለው። እኔ እንጃ ሞኖ ኦይል ምን እንደሆነ አልገባኝም፣ ግን በጣም ቆንጆ ነው። ለ10 ደቂቃ ፀጉራችን ላይ የሚለው እንደዛ ነው። ከ3 እስከ 5 ደቂቃ ነው የሚለው። ግን
እኔ 5 ደቂቃ 10 ደቂቃ ድረስ አቆየሁት። በጣም ቆንጆ ነው። ብታቆዩት ምንም አይደለም። ሞር እንዳውም እየሰራ ይመጣል። በጣም አሪፍ ነው። ይሄንን በጣም ሪኮማንድ አደርጋችኋለሁ። በጣም ለፀጉር ድርቀት ላስቸገራችሁ ተጠቀሙት። እኔ ቤት ውስጥ የምሰራው ማስክ ነው አይደለም የምታውቁት። ይሄኛው በጣም ቆንጆ ነው። ሽታው ተውት። ላይቭ ላይ ገብቼ ነበርና ልጆች ሲያስቸግሩኝ ወጣሁ እና ልጆች ሲያርጉ ጎረምሶች ሲሆኑ ያስቸግራል። ያው በፍቅር መያዝ ነው ልጆቻችንን እንጂ በጣም አስቸጋሪ ነው። በተለይ ካናዳ፣ በተለይ ዩሮፕ የምትኖሩ ታውቁታላችሁና በጣም በቃ ራይት አይነካብኝ የሚሉ ልጆች ካላችሁ ይገባችኋል እንደምርና በፍቅር እንግዲህ በብዙ ፍቅር በብዙ ትዕግስት እናቶች አደራችሁን። እና እዚህ ሀገር በጣም ከባድ ነው። ልጆችን አስተዋይ ሆናችሁ ካላሳደጋችሁ በጣም ከባድ ነው። መንግስት ኢንቮልቭ ያደርጋል፣ የልጆች መብት የምን ኢንቮልቭ ያደርጋልና ልጆቻችሁን ከእግዚአብሔር በታች ተጠንቀቁ ልላችሁ ፈልጋለሁ። በጣም ከባድ ነው። ጓደኞቻቸውን ምረጡላቸው። አትሊስት እንደው ባይቻል አጠገባቸው ሁኑ። ልጆቻችሁን በጣም እንደ ጓደኛ አድርጓቸው። ያ ይረዳል፣ ያግዛቸዋል ብዬ ስለማምን ነው። እና ሽታው ደስ ይላል። ከርዕስ ይወጣለሁ። ያው አብሬ ብዙ እናቶች ናችሁ የምታዩኝ፣ ለዛ ነው። ብዙም አባቶችም ትኖራላችሁ ብቻችሁን ልጆች ለምታሳድጉ እግዚአብሔር ጽናቱን ይስጣችሁ ነው። ብቻ ማሳደግን ከባድ ነው። በተለይ እናት ሳይኖር አባት ብቻ፣ አባት ሳይኖር እናት ብቻ የሚያድጉ በጣም የሚያሳዝን ሂስትሪ ያላቸው ብዙ ሰዎች አሉና አይዟችሁ፣ እግዚአብሔር ያግዛችሁ እላለሁ። ከባድ ነው እና እኔም በአባት ብቻ ስላደግኩኝ እናቴ በጣም ሕፃን ሆኜ ስለነበር ያረፈችው በአባት ብቻ ነው ያደግኩት። ምርጥ የሆነ አባት ነበረኝ እና ከዛ በላይ ደግሞ ክርስቶስ አባት ሆኖኛል። ጌታ ኢየሱስ ስሙ ይባረክና ተጠቀሙት አደራ። እና ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። አዲስ ለመጣችሁ ደግሞ ዌልካም ብያለሁ እና ሞር አፕሪሺየት አድርጉ። ሞር በቃ እንድመጣ ገፋፉኝ። ላይክ ስታደርጉ እመጣለሁ። እና በጣም አሪፍ ማስክ ነው። ከለሩ እንደዚህ ነው። እንዴት እንደሚለሰልስ ፀጉራችን ላይ አሁን ማድረግ አልፈልግም፣ ምክንያቱም ፀጉሬ ኦልሬዲ ታጥቧል። እና ምን ተጠቀምኩ መሰላችሁ? ለዚህ ለፈታሁት እስቲር ሪኮማንድ አድርጋኝ ማለት ነው። እነዚህ ሁለቱን አንድ ላይ አድርጌ ይሄኛውም ኦይል አለ። ሽታው ይሄ የሮዝ ካይንድ ነው። ሽታው ብዙም አልወደውም፣ ግን ለፀጉሩ ቆንጆ ስለሆነ ይሄ ደስ ይለኛል። ይሄ ማክዳሚያል ኦይል ነው የሚለው። ይሄ በጣም ደስ ይለኛል የዚህ ሽታ። የዚህ ደግሞ ሮዝ ከወደዳችሁ የሮዝ ሽታ በጣም አሪፍ ነው። እና ላይቭ ላይ ይሄኛውን ሰርቼው ነበረ። ይሄኛው ማለት ነው ልስልስ ነው ያለው። በተለይ ቀለም ተቀብታችሁ ታውቃላችሁ እንዴት ከባድ እንደሆነ። ይሄ ካርሊ ላላ በጣም ቆንጆ ነው። በተለይ ከለርም ባይኖራችሁ ለሁሉም አይነት ፀጉር ይስማማል። በጣም አሪፍ ነው። እና እንደዚህ አድርጌ አንቲ ጃኪ ካርሊ ላላ እና አንቲ ጃኪ አይደለም ኦይሉም ከዚህ በፊት አሳይቻችሁ አንቲ ጃኪ። እዚህ ሀገር ካናዳ ውስጥ አንቲ ጃኪ የምትባል እንትን ነበረች። አንቲ ጃኪ የምትባል የፓንኬክ ዱቄት እንደዚህ ያደረገው ሚክስ አደረገውና ዱቄት ነበረችና ምን ተባለ መሰላችሁ? መቼም የካናዳ መንግስት ሶፋኒ በእናትህ አዲስ የካናዳ መንግስት ተመርጧል። እግዚአብሔር ይመስገን። ያስፈራ ነበረ፣ ግን አዲስ ተመርጦልናል። ጀስትን በጣም ነበር ያሳዘነኝ ሲሄድ። አዲስ ተመርጦልናል ያገሬ ልጆቼ። ይኸውላችሁ ቀለሙ በጣም ያምራል። እገፋበታለሁ። ሆፍሊ እናንተም ትወዱታላችሁ። በጣም ነው የሚያለሰልሰው። ልስላሴውን እዩት፣ ልስላሴውን እዩት። በእግዚአብሔር በጣም አሪፍ ነው። እንደዚህ ሚክስ አድርጉት፣ አብራችሁ ከኦይል ጋር ሚክስ አድርጉት። እኔ እናንተን ለማሳየት ብዬ ነው። ፀጉሬ እንደዚህ ቢቆይ ራሱ ምንም አይሆንም፣ ምክንያቱም በጣም ለስልሷል። በጣም ሲበዛ ለስልሷል። ደስ ብሎናል የካናዳ መንግስት አዲስ በመረጡ። ምክንያቱም የሚያስፈሩ ሰዎች ነበሩ ማለት ነው ከጀርባው።
ቢመረጡ ጥሩ አይደለም ብለን የምናስባቸው ያው እንደ ጥቁር ማለት ነው ዘረኝነት ምናምን አለ አይደል? ግን እግዚአብሔር ጣልቃ ገብተዋል እና ዘረኝነት በጣም መጥፎ ነው። በጣም ይኸው ወዙ ያምራል ምናምን እንዲህ አድርጌዋለሁ። ለእናንተ ላሳያችሁ እዚህ ብዬ ነው እንጂ ኦልሬዲ አውቄዋለሁ ቆንጆ እንደነበረ እና ይሄንንም ከዚህ ጋር ሚክስ ማድረግ ትችላላችሁ። ይሄን ሁለቱን አድርጋችሁ መስራት ትችላላችሁ ስጨርሱ ማለት ነው። ጨርሱ በደንብ ስጨርሱ ማለት ነው። ታጥባችሁ ምናምን በደንብ መጨረሻ ላይ ማለት ነው። እና ፎረፎር ላለበት እኔ ልጅ የነበረበት ፎረፎር ትልቁ ልጅ የነበረበት ፎረፎር ምን አደረኩኝ? ውሃ እዚህ ላይ አድርኩና ንጹህ ውሃ ላይ እና ለፀጉራችሁ ከጠቀማችሁ ብዬ ነው። ሆፕፉሊ ደግሞ ይጠቅማችኋል ብዬ አስባለሁ። መልእክቱንም ባትነግሩኝ ነው ባትነግሩኝም ችግር የለውም። ኦልሬዲ ነው ቆንጆ እንደሆነ እና አፕል ሳይደር ቪኒገር አድርጌ ማለት ነው። በዚህ 2 ማንኪያ ማለት ነው በክዳኑ 2 ቴብል ማንኪያ ማለት ነው በክዳኑ ውስጥ ታረጉት። ያው እንደዚህ አደርግና አፕል ሳይደር ቪኒገሩን ይሄንን ሮዝመሪ ውሃ ካላችሁ ንጹህ ውሃ ከምታረጉ ሮዝመሪ ውሃ ላይ አድርጉት። ከዛ መርጫ ላይ እንደዚህ አድርጌ ለማሳየት ያክል ነው። ያው ዌስት ማድረገው አፕል ሳይደር ቪኒገር ለእናንተ ስል እና ያው ግን መጠቀም ይችላል። ይሄንንም ማስቀምጫው መጠቀም ይችላል። ይሄው እንደዚህ አድርጋችሁ የሮዝመሪ ውሃ ቅጠሉን ውስጥ ከታችሁ በደንብ ስካልፑ ላይ ረጭታችሁት ለተወሰነ ሰዓት መታጠብ ትችላላችሁ። በተለይ ማንኛውም ኤጅ ይሆናል፣ ለኛም ይሆናል። የሚያሳክክ ፎረፎር ከበዛብን ለኛም ይሆናል። እንደዚህ አድርገን አሁን ይሄን ሴቭ አደርገዋለሁ ያልደፋው። እንደዛ አድርጉ። ፎረፎር ላስቸገራችሁ ወይ ደግሞ ለሚያሳክክ ነገር ምናምን ቆንጆ ነው ላችኋለሁ። በተረፈ ሄደን ሾልደር ይሄው በጣም አሪፍ ነው። በጣም ቆንጆ ነው። ይሄንን ተጠቅሙ። ሄደን ሾልደር ፎር ሜን ለማን የተዘጋጀ ለወንዶች የተዘጋጀ ነው እና ቆንጆ ነው። በጣም ሲበዛ ቆንጆ ነውና የዛን ያክል ፀጉሩንም ክርድድ አያደርገውም፣ ፀጉሩንም አይከረድደውም እና ቆንጆ የሆነ ኮምቢኔሽን ነው ማለት ነውና 3-in-1 የሚባለው እንደዚህ እዚህ ላይ 3-in-1 የሚል አለ። እሱን ግዙት። እሱ ቆንጆ ነው። ኮንዲሽነር ሻምፖ ምናምን አያስፈልገውም። 3-in-1 ነው እና መልኩን ላሳያችሁ ብዬ ነው እጄ ላይ ያደረኩት። በተረፈ አመሰግናለሁ በጣም። እንገናኛለን በሌላ ቪዲዮ የሀገሬ ልጆች። ስቲል ቀለሙን ማስተያየት ስጡኝ። ሌላ የሚያስቸግራችሁ ነገር ካለ ስቲል በኢንስታግራም አገኙኝ። ምክንያቱም ያገኙ ልጆች አሉ። በዛ አገኙኝ፣ እናወራለን። እሺ ተባረኩልኝ። በጣም ነው የማመሰግነው። ሄር ኤንድ ሾልደሩ 5 ደቂቃ ብታቆዩት ቆዳችሁ ላይ ከመታጠባችሁ በፊት ቆንጆ ያደርገዋል ማለት ነው። ፎረፎሩ እየቀነሱ ይመጣል እና በጣም ነው የማመሰግነው። ተባረኩልኝ። ወዳችኋለሁ። ኤርትራውያን፣ ኢትዮጵያውያን ሰላም ቆዩኝ። ቻው